ሰላም ለልጅ ጸጉር የምትጠቀሚውን ቅባት አሳይን ቤት ውስጥ ምሰራውን ነው ማሳያችሁ። ለምን ይጠቀመኝ እሱ ስለሆነ ከምገዛው ተጨማሪ ቤት ውስጥ እንዴት አድርጌ እንደማዘጋጅላት ይሄው ከናዘጋጃጀቱ ለቅቄላችኋለሁ። ይሄንን ተመልከቱት። ይሄንን አዘጋጅታችሁ ተጠቀሙ። በማንኛውም ቅባት ይሄ የምትጠቀመው ቅባት ፓራፊን ነው። በማንኛውም ቅባት መሆን ይችላል፣ ታፍሊን ሊሆን ይችላል። እንደዚህ አርጋችሁ አብራችሁ ፈሽታችሁ ማንተክተክ ነው የሚጠበቅባችሁ። በደንብ ከተንተከተከ በኋላ ላይክ እንደ ቅቤ ነው የምታነጥሩት። አያችሁት? ታጠሉና ለመቀባት በሚመች እቃ ታረጉታላችሁ። በነገራችን ላይ እዛ ጋር የምታያቸው ቅባቶች ገዝቼ የምጠቀማቸው ናቸው። ካስተር ኦይል፣ ሚሌና ፕሮግሮዝ የሚለው ማለት ነው። ከዛ እርጥብ ሮዝመሪና ቅርንፉድ ውስጥ ቁጭ አርጉበት። ማንኛውንም ቅባት ስትጠቀሙ ሻምፖአችሁ ውስጥም እንደዛ አርጋችሁ አስቀምጡ። ይሄ ቢፎሯ ነው። ይሄ ደግሞ አሁን ያለችበት ነው። ሙሉ ቪዲዮውን ከናዘጋጃጀቱ YouTube ላይ ታገኙታላችሁ። ሊንክ ባዮ ላይ አለ። እንዲሁም ሌሎች የቅባት አይነቶችን ማግኘት ከፈለጋችሁ እዛ YouTube ላይ ተረጋግታችሁ አይታችሁ መምረጥ ትችላላችሁ። ባይ